የምወዳችሁ የማከብራችሁ ውድ ደንበኞቼ ጠፋ ብዬባችሁ ነበር ዛሬ ደግሞ እንዳያችሁት በአዲስ ነገር ብቅ ብዬላችኋለሁ ማለት ነው የትም መሄድ አይቻልም የትም ማዘዝ አለባችሁ ከነሱ ፍራ ከነ ሙሉ ትዛዝ ነው ማለት ነው እንትን ያለች ያዘዘችኝ እንደምታዩት ዶቃ በቬጅ ከለር ነው ማለት ነው ቤት ፍክት የሚያደርግ የሚያሳምር ነው እንግዲህ ማየማመን ነው እናንተ አይታችሁ ፍረዱ ውዶችዬ ጠፋ ብያለሁ ላይክ ሼር ሰብስክራይብ እንዳይለያችሁ ለጎረቤት ለጓደኛ ሼር ማድረጋችሁን እንዳትረሱ አበረታቱኝ መጋረጃዎችም አሉ ወደዚህ ስንሄድ ቆንጆ መጋረጃ እናገኛለን ኳሊቲ መጋረጃ የሚባሉ ናቸው በነገራችን ላይ ይሄ ለመጅሊስ ታዝዤ የመጅሊስ ትዛዝ ነውና ይሄን የሰራሁላት እንደዚህ በቀበቶም ስትያዝ በጣም ታምራለች ቆንጆ ከለር ፍክት የሚያደርግ ነው ወደዚህ ስንሄድ ደግሞ ጎልደን መጋረጃ አለ ይሄ ጎልደን መጋረጃ ኢንሻአላህ ፈርሽላችኋለሁ ጠረጴዛ አለው ሙሉ ትዛዝ ነው ሃይቅ ነው የሚሄደው ማለት ነው ኢንሻአላህ እሱንም ፈርሽላችኋለሁ ከዚህ በኋላ ኢንሻአላህ አንረሳሳም በየቀኑ ቪዲዮ አሁን እለቃለሁ ስለሚመቼ ስራን ቢዚ የሚያረጋይ ስራ ስለሌላ ሁሌ እንግዲህ እዛዙ በስርዓት ይሰራላችኋል በተረጋጋ መንፈስ እንዲሰራላችሁ ከፈለጋችሁ ማዘዝ ትችላላችሁ ማለት ነው ውጭ ላይ አንዳንድ ነገሮች አሉ እነሱን ላሳያችሁ እዚህ ጋር እንደምታዩት ቡኒ በሽሮ ከለር አለች ማለት ነው በጣም የምታምር ከለር ናት እቺ ለራሱ ወጣ ያልተለመደች ከለር ነው ማለት ነው በጣም የምታምር ናት እዚህ ጋር ስንሄድ ደግሞ ጥቁር እናገኛለን ማለት ነው እቺም ጥቁር በጣም የምታምር ከለር ናት እቺንም ማዘዝ ትችላላችሁ በጣም ታምራለች ከለር ብዙ አማራጮች አሉ ኢንሻአላህ እንግዲህ እናንተ በውስጥ መታችሁ ስታናግሩኝ አስመርጣችኋለሁ ያለውን ነገር ትመጣላችሁ ታዛላችሁ እኔም በታማኝነት አደርስላችኋለሁ አያችሁት ይሄን ይመስላል ማለት ነው ቤቴ በጣም የሚያምር ከለር ነው አሁን እኮ ማለት ነው ይሄንን ስራችንን የተወሰኑ ሰዎች አሁን ላይክ ቢያደርጉልን ባሰሩ እንኳን ማለት ነው ዝም ብሎ ላይክ ቢያደርጉልን ሊሆኑ ለሚያሰሩ ሰዎች ይደርሳል አይደል ታዲያ ለምንድን ነው ሰዎች ላይክ የማያደርጉት ንገሪኛ ምናልባት እንኳን አሁን ላይክ ቢያደርጉ በቃ ያው ላያሰሩ ይችላሉ ግን